በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀሲስ እንዳልካቸው መለሰ የሆሳዕና መንበረ ጵጵስና ደብረ ገነት ቅድስት ድንግል ማርያም የስብከተ ወንጌል ኃላፊ ነኝ። ኢንስፔክተር ታምራት ምንዳባላለው የደብረ ገነት የሆሳዕና ድንግል ማርያም ቤተክርስቲያን ህንጻ ሰሪ ኮሚቴ ነኝ። ቢኒያም ሾላ እባላለሁ ከበዓሉ ሚዲያ ክፍል አስተባባሪ ነኝ። ስሜ አዳነ ሽጉጤ ይባላለሁ የዚህ የሆሳዕናን በሆሳዕና በዓል አክባሪ ኮሚቴ አስተባባሪ ነኝ። ስሜ ዲያቆን ብርኮልኪያን እባላለሁ የበዓል ኮሚቴ አዘጋጅ ኮሚቴ ነኝ። ሰባኪ ወንጌል ውዛያ አንጣቸው እባላለሁ በሆሳዕና መንበረ ጵጵስና ደብረ ገነት ቅድስት ድንግል ማርያም ቤተክርስቲያን ፈለገ ሰንበት ትምህርት ቤት ዋና ጸሐፊ ነኝ። እንግዲህ ሆሳዕናን በሆሳዕና በተመለከተ ካሳለፍናቸው ተደጋጋሚ የሆሳዕና ክብረ በዓል ይልቅ የዘንድሮ እጅግ በጣም የሚያምር እጅግ በጣም የደመቀ ሆኖ ነው የሚታየው። ሆሳዕናን በሆሳዕና ለማክበር ዝግጅታችንን አጠናክረን በእግዚአብሔር ስም እየጠበቅናችሁ ነው። አጠቃላይ ኦርቶዶክሳውያን በሙሉ መታችሁ ዝግጅቱን ከኛ ጋር እንድታከብሩ በእግዚአብሔር ስም ጥሪ እናቀርባለን። እኛ ዝግጅታችንን ጨርሰን እንግዶቻችንን በመጠባበቅ ላይ እንገኛለን። በጸጥታው አንጻርም ሀገሩም የተረጋጋ ሰላማዊ ሀገር ስለሆነ በጸጥታ አንጻርም ተዘጋጅተን እየጠበቅን ስለሆነ በሰላም እንድትመጡልን እንጠብቃለን። እንግዲህ ሆሳዕናን በሆሳዕና በልዩ ሁኔታ የሚከበር በዓል ነው። ከፊታችን መጋቢት 27 የሚከበረው ሆሳዕናን በሆሳዕና በዓል በልዩ ፕሮግራም ዘንድሮ ለየት ባለ ድምቀት እንግዶቿን ለመቀበል ሆሳዕና ደብረ ገነት በልዩ ሁኔታ ተዘጋጅታለች። በዛ ላይ የእናንተን የእንግዶቻችን መምጣት በመጠባበቅ ላይ እንገኛለን። የዘንድሮን በዓል ለየት ባለ መልክ አድምቀን ማለፍ እንዳለብን ወገባችንን ታጥቀን የተነሳን መሆናችንንም ጭምር እየገለጥኩ የሚገርመውና የሚደንቀው እንግዲህ ይህ በዓል እንግዶች ብዙ የመንግስት ብዙ የቤተ ክርስቲያን አባቶች ብፁዓን አበው አባቶቻችን መምህራነ ወንጌል የኪነ ጥበብ ባለሙያዎች ተጋባዥ እንግዶች ሌሎችንም ያካተተ ከአራቱም አቅጣጫ የተለያዩ ተጋባዥ እንግዶቻችን እንደሚመጡ ሁላችንም የምናውቀው ነው። እንዳጠቃላይ እንደ ሆሳዕናን በሆሳዕና በዓል ዝግጅት ከዝግጅቱ አንጻር የተሻለ ሁሉንም ስራ ጨርሰናል ማለት እንችላለንና መላው ምዕመናችን በዓሉን በድምቀት እንዲያከብር በልዩ ሁኔታ ከሐሙስ ጀምሮ የሚከበር በዓልም ስለሆነ ሁላችሁም ከአራቱም አቅጣጫ የምትመጡ ህዝበ ክርስቲያን ሁሉ በልዩ ሁኔታ ሆሳዕናን በሆሳዕና ደስ በሚል መልኩ አብረን እናክብር። ሆሳዕና በጌታ ስም የሚመጣ የተባረከ ነው። ለሚመጡ እንግዶችን የተለያዩ አገልግሎቶች የሚያገኙበትን ሁኔታዎች የማደሪያ ቦታ እና እንዲህ የሚያስፈልጋቸውን ነገሮች ለማድረግ አጠቃላይ ዝግጅታችንን አድርገን እንግዶቻችንን በመጠባበቅ ላይ እንገኛለን። ሆሳዕናን በሆሳዕና በዓል ለማክበር ከአራቱም አቅጣጫ ለሚመጡ ምዕመናን ያለምንም ችግር ያለምንም ስጋት ሰላም በሆነችው ወደ ሆሳዕና ከተማ የስሟ መጠሪያ ሆሳዕና በሆነው በሰላም ወደ ሆሳዕና መጥተን በዓሉን አብረን በጋራ በፍቅር አብረን እንድናከብር እላለሁ። በዓል ዝግጅት በጣም እጅግ በጣም በአማረ መልኩ እየሄደን ያለው የምትመጡ እንግዶችን ለመቀበል ዝግጁ ነን። ኑ በዓለ ሆሳዕናን በሆሳዕና እናክብር። ኢትዮጵያውያን ኦርቶዶክሳውያን ኑ በዓለ ሆሳዕናን በሆሳዕና በጋራ እናክብር። ይህን በዓል በጋራ ለመካፈል ከያላችሁበት ቦታ በስፍራው በመገኘት የበዓሉ ተካፋዮች እንድትሆኑ በታላቅ አክብሮት እንጋብዛለን። እግዚአብሔር ሀገራችንን፣ ከተማችንን፣ ቤተክርስቲያናችንን ይጠብቅልን። ወስብሐት ለእግዚአብሔር። ይቆየን።